ሰላም ጤና ይስጥልኝ ውድ የባሶ ሚዲያ የዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩ የዕለቱን አጫጭር ዜናዎች ይዤ ቀርቤያለሁ። እስከ ዜናዎቹ ፍጻሜ ድረስ አብራችሁን ቆዩ። በሆንቄሎ ዋቤ 13 ምዕመናን ታግተው ተወስዷል። ይግደሏቸው ያኑሯቸው አልታወቀም ሲሉ የዞኑ ሀገረ ስብከት ተናገሩ። በተደጋጋሚ ግድያና ዘርፊያ እንደተፈጸመበት ሲነገርለት በነበረው ኦሮሚያ ክልል ምስራቅ አርሲ ዞን ሆንቆሎ ዋቤ ወረዳ ምዕመናን መታገታቸውና ነዋሪዎቹ የዞኑ ሀገረ ስብከት ተናገሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር ስማቸው እንዳይገለጽ ጠይቀው በሰጡን ቃል 13 ሰዎች በታጣቂዎች ታግተው ተወስዷል ሲሉም ተናግሯል። በሆንቆሎ ዋቢ 13 ምዕመናን ታግተው ወስደዋል። ይግደሏቸው ያኑሯቸው ግን አልታወቀም ያሉት አመራሩ እገታው የተፈጸመው ሌሊቱን ቅዳሜ ለእሁድ አጥቢያ መሆኑን ተናግረዋል። ታጣቂዎቹ እገታ የፈጸሙበት አካባቢ ልዩ ስሙ ሊሙ ለምን እንደሚባል የታጋቾቹ ምዕመናን አጥቢያ ደግሞ ያንዳሆ ቅዱስ እግዚአብሔር አብ ቤተክርስቲያን መሆኑንም አክለው ተናግረዋል። የሀገረ ስብከቱ አካል ከታጋቾቹ መካከል አንድ ሕፃን እንደሚገኝበት ያስረዱ ሲሆን ጉዳዩ በቅርበት የሚያውቁ ሌላኛው የአካባቢ ነዋሪ ደግሞ ከዚህ ቀደምም በወረዳው በቀስቀሳ በተባለ ቦታ ከ15 በላይ ሰዎች መታገታቸውንም አስታውሰዋል። ያኔ የታገቱትም የት እንዳሉ በግልጽና በትክክል የታወቀ ነገር እንደሌለ ገልጸው የአሁኖቹ ታጋቾቹም በሕይወት ይኑሩ አይኑሩ አልታወቀም ብለዋል። እኚሁ አካል ግድያውና እገታው ባይቆምም ትንሽ ጋብ ብሎ እንደነበር ገልጸዋል። አሁንም ቢሆን የመብት ተሟጋችና ድርጅቶች ለጉዳዩ ትኩረት እንዲሰጡም በአጽንኦት ጠይቀዋል። እስከዛሬም ቢሆን የታገቱ ሰዎች እምብዛም በሕይወት የመመለስ እድል የላቸውም የሚሉት ሌላኛው ነዋሪ ደግሞ አሁን የታገቱ 13 ሰዎችን በተመሳሳይ ዕጣ ፈንታ እንዳይገጥማቸው ስጋት አድሮባቸዋል። በዚሁ ዞን ላይ በተለይ በአራት ወረዳዎች የምዕመናን ግድያና እገታ በተደጋጋሚ እንደሚፈጸም ተደጋግሞ መዘገቡም አይዘነጋም። ያለፉት ወራት በፌዴራል ፖሊስ ቁጥጥር ስር ሆና ምርመራ ሲካሄድባት የቆየችው በረከት ወርቁ አደራ በረከት ገበሬዋ ከስር መፈታቷ ተሰማ። ግለሰቧ በከባድ ወንጀሎች ተጠርጥራ ጉዳዩ በፍርድ ቤት እየታየ ባለበት ወቅት በድንገት መፈታቷ በአቤቱታ አቅራቢዎችና በሕዝብ ዘንድ ትልቅ ጥያቄን አስነስቷል። በረከት ወርቁ በመጀመሪያ በቁጥጥር ስር የዋለችው በሐሰተኛ የመከላከያ ሰራዊትና የብሔራዊ መረጃ ደህንነት አገልግሎት መታወቂያዎችን እንዲሁም ልዩ ልዩ ሰነዶችን ስትጠቀም ተገኝታ እንደነበር ይታወሳል። ይሁን እንጂ ግለሰቧ በቁጥጥር ስር መዋሏን ተከትሎ በርካታ ዜጎች በማጭበርበር ወንጀል ተጎድተናል የሚሉ አቤቱታዎችንና ማስረጃዎችን ለፌዴራል ፖሊስ ሲያቀርቡ ቆይተዋል። ፖሊስ ሲያጣራቸው የቆዩት ዋና ዋና የወንጀል ጥርጣሬዎች መካከል አንደኛው በሐሰተኛ ሰነድ መገልገል የሚል ነው። በረከት የመንግስት የጸጥታ ተቋማትን መታወቂያ ማዘጋጀትና መጠቀም ተጠርጥራለች። ሁለተኛ የሰዎች ዝውውር ሲሆን በህገወጥ የሰዎች ዝውውር ወንጀል ተሳትፎ መኖር በሚል ፖሊስ እንደጠረጠራት ገልጿል። ሌላኛው ደግሞ የማጭበርበር ወንጀል ነው። በረከት በተለያዩ አካላትና ግለሰቦች በተለያዩ ዘዴዎች ማታለል ክስ ቀርቦባታል። የፌዴራል ፖሊስ በግለሰቧ ላይ ልዩ ልዩ ማስረጃዎችን በማሰባሰብ ላይ የነበረ ሲሆን በአንዳንድ መዝገቦች ላይ ዋስትና የሚያስከለክል መዝገብ ከፍቶ ምርመራውን ሲያከናውን ቆይቷል። ይሁን እንጂ የፍርድ ቤት ሂደቱ ሳይጠናቀቅ ውሳኔ ሳይሰጥበት በድንገት ከእስር መለቀቋ አቤቱታ አቅራቢዎችን ጨምሮ ጉዳዩ ሲከታተሉ የነበሩ ወገኖችን ግርምት ላይ ጥሏል። ግለሰቧ የተፈታችበት ትክክለኛ ምክንያት እስካሁን ከሚመለከተው የህግ አካል በይፋ ያልተገለጸም። ሁኔታው በህግ የበላይነትና በተጎጂዎች ፍትህ አግኝቶ የመካስ መብት ላይ ጥያቄዎችን እያስነሳም ይገኛል። $1 ቢሊዮን የኢትዮጵያ የዩሮ ቦንድ የያዘ የግል አበዳሪዎች አገሪቱ ያለባትን ዕዳ ባለመክፈሏ ምክንያት በለንደን ፍርድ ቤት ክስ ለመመስረት እየተዘጋጁ መሆናቸውን አስታወቁ። ይህ ውሳኔ የተሰማው በቻይናና በፈረንሳይ የሚመሩት መንግስታዊ አበዳሪዎች ኢትዮጵያ ከግል አበዳሪዎቿ ጋር ያደረገችውን የብድር ሽግሽግ ስምምነት ምክንያታዊ አይደለም በሚል ውድቅ ካደረጉት በኋላ ነው። ኢትዮጵያ ባለፈው ወር ከግል አበዳሪዎች ጋር $1 ቢሊዮን ቦንዱን ወደ $850 ሚሊዮን ዝቅ ለማድረግ 15% ቅናሽ ቀሪውን በ2029 ለመክፈል መርህ ደረጃ ስምምነት ላይ ደርሳ ነበር። ይሁን እንጂ ባለፈው ሳምንት የኢትዮጵያ ገንዘብ ሚኒስቴር እንደገለጸው መንግስታዊ አበዳሪዎች ይህ ስምምነት ከነርሱ ጋር ከተደረገው የብድር ሽግሽግ ጋር እኩልነት የለውም የሚል ተቃውሞታል። መንግስታዊ አበዳሪዎች እንደሚሉት የኢትዮጵያ
የወደፊት የማይክሮ ኢኮኖሚ ተስፋ መልካም በመሆኑ የግል አበዳሪዎቹ የሰጡት ዕዳ ቅናሽ በጣም አነስተኛ ነው። በተለይም የኢትዮጵያ የቡናና የወርቅ ወጪ ንግድ እያደገ መምጣቱን አበዳሪዎቹ ለኢትዮጵያ የሚያደርጉት የዕዳ ቅናሽ መጠን እንዲቀንስ ወይም የኢትዮጵያ የበለጠ እንድትከፍል ግፊት እያደረጉ መሆናቸው ምክንያት ሆኗል። እንደ ቪአር ካፒታልና ፋሮል ካፒታል ያሉ ግዙፍ የፋይናንስ ተቋማት ያቀፈው የግል አበዳሪዎች ኮሚቴ የመንግስታቱ አበዳሪዎች አቋም ፍጹም ምክንያታዊነት የጎደለው ነው ብሏል። ኮሚቴው በሰጠው መግለጫ ከዚህ በላይ ምንም አማራጭ ስለሌለም በለንደን ፍርድ ቤት በኩል ክፍያችንን ለማስከበር የህግ እርምጃ ለመውሰድ ተገደናል ሲሉም አስታውቀዋል። ይህ ክስ ተግባራዊ ከሆነ በቡድን 20 የብድር ማዕቀፍ ስር ብድር ሊያሸጋሽጉ የነበሩ ድሃ ሀገራትን ወደ ፍርድ ቤት ሲወስዱ ኢትዮጵያ የመጀመሪያዋ ያደርጋታል። ይህ ሂደት የብድር ሽግሽግ ሂደቱን ይበልጥ ግልጽ ያልሆነና የማይገመት እንዲሆንም አድርጎታል ሲሉ አበዳሪዎቹን ወቅሰዋል። የህግ እርምጃው ለወራት ሊራዘም የሚችል ሲሆን ይህ ኢትዮጵያ ከሌሎች አበዳሪዎች ጋር የምታደርገውን ድርድር ይበልጥ ሊያወሳስበውም ይችላል ተብሏል። በሌላ በኩል ዲቤት ጀስቲስ የተሰኘው የብሪታንያውን ግብረሰናይ ድርጅት መንግስታዊ አበዳሪዎች ስምምነቱን ውድቅ ማድረጋቸው ተገቢ መሆኑን ገልጾ የግል አበዳሪዎቹ የጠየቁት ክፍያ የኢትዮጵያን መሰረታዊ አገልግሎቶች አደጋ ላይ የሚጥል ነበርም ሲልም ተችቷል። በአጠቃላይ ኢትዮጵያ በውጭ ንግድ እያሳየችው ያለው መሻሻል በአበዳሪዎቹ መካከል ማን የበለጠ ቅናሽ ያደርግ የሚል ሽኩቻ መፍጠሩን አገሪቱ ለከፍተኛ የህግ ውዝግብ ዳርጓታል ተብሏል። ዜናዎቹ እነዚህን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግዎን እንዳይረሱ።